ኩል መኳል ቅንድም መቅንደብ ጸጉር መቀጠል አርቲፊሻል ዳሌ ማንጠልጠል የምንዝር ጌጥ እንደሆነና መጽሐፍ ቅዱስ ሴት ልጅ ራሷን እንድትጠብቅ ስርዓት ባለው መልኩ እንድትዋብ ያዛል። አስቴር የፋርስ ግዛት ንግስት ሆና ለመመረጥ ብቁ እንድትሆን ሲባል የተደረገላትን የውበት እንክብካቤ ተቀብላለች። አዛዜል የተባለ ጋኔን በወቅቱ ለነበሩት ለቃየል ልጆች እንዳስተማራቸው ተናግሯል። መኳኳል ራስን ውብ አድርጎ ማሳመር ብቻ ሳይሆን ራስንም ለቡዳ መንፈስ ማዘጋጀትም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና መልጃ ተስፋ አድርገን በዚህ በክፍል 32 የምንዝር ጌጥ ወይም አይነ ጥላ እና የዝሙት አጋንንት በሚል ርዕስ ኩል መኳል ቅንድም መቀንደብ ጸጉር መቀጠል አርቲፊሻል ዳሌ ማንጠልጠል የምንዝር ጌጥ እንደሆነና ይህንንም አዛዜል ከተባለ ጋኔን እና ከዝሙት አጋንንት እንዴት እንደወረስን እንማማራለን። የቅዱሳን አምላክ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች መጽሐፍ ቅዱስ ሴት ልጅ ራሷን እንድትጠብቅ ስርዓት ባለው መልኩ እንድትዋብ ያዛል። ሙሴ ለእስራኤላውያን ስለ ጋብቻ በጻፈላቸው አንቀጽ በኦሪት ዘዳግም ምዕራፍ 21 ቁጥር 11 ላይ ከተማረኩት መካከል የተዋበች ሴት ብታይ የሚለው ሴት ውበቷን በመዋብ መጠበቅ እንዳለባት የሚያመላክት ነው። በመጽሐፍ ቅዱስ ላይ ውበትን ስለመጠበቅ ጌጣጌጥን ስለማድረግ በክልከላ መልክ የተጻፈ የለም። ይልቁንም የአብርሃም ልጅ የሆነው የይስሐቅ ሚስት ርብቃ አማቿ ከሚሆነው ከአብርሃም በስጦታ መልክ የተበረከተላትን የወርቅ ቀለበት፣ የወርቅ አምባርና ሌሎች ውድ ጌጣጌጥ ታደርግ እንደነበር ተጽፏል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 22ና ቁጥር 30 ቁጥር 53ን መመልከት ይቻላል። በተመሳሳይ አስቴር የፋርስ ግዛት ንግስት ሆና ለመመረጥ ብቁ እንድትሆን ሲባል የተደረገላትን የውበት እንክብካቤ ተቀብላለች። እንዲሁም ጥሩ የሆኑ ነገሮችን ለመግለጽ ጌጣጌጦችን እንደ ምሳሌ አድርጎ በመጽሐፈ ምሳሌ በምዕራፍ 25 ቁጥር 12 ላይ የሚሰማ ጆሮ ያለው እንደ ወርቅ ጉትቻ በማለት ተገልጿል። በተጨማሪም አምላክ የእስራኤልን ዘር የያዘበትን መንገድ ለመግለጽ የእጅ አምባር የአንገት ሐብልና የጆሮ ጉትቻ በመስጠት ሙሽራን ከሚያስውብ ባል ጋራ ራሱን አነጻጽሯል። እነዚህ ጌጣጌጦች ዘሩን ውብ አድርገውት እንደነበር በትንቢተ ሕዝቅኤል በምዕራፍ 16 ቁጥር 11 እስከ 14 ላይ ተገልጿል። አግባብ የሌለው መኳኳል ማለት የውጫዊ ውበትን ብቻ ለሰው ለማሳየት የሚደረግ ነው። ብዙ ሴቶች በመኳል የውስጥ ውበታቸውን ሳይሆን የውጭ ውበታቸውን የሚያሳዩት። በዚህም ውስጣዊ ተክለሰብናን ሳይሆን ውጫዊ ውበትንና ቁመናን ለማሳየት ይጥራሉ። የመኳኳልና የመጋጌጥ ጥንታዊ መጽሐፍ ቅዱሳዊ ታሪኩን ብንመለከት የሰው ልጅ ስለ ውበቱ ተጨንቆ መኳል መጋጌጥ የጀመረው ገና በምድር ላይ በአግባብ መኖር ባልጀመረበት ዓመታት ነው። በተለይ ከክርስቶስ ልደት በፊት በ4378 ዓመተ ዓለም በ365 ዓመቱ ከሞት የተሰወረው ዓለማዊ ጻድቅ ሄኖክ በመጽሐፈ ሄኖክ ላይ በምዕራፍ 2 ቁጥር 18 እስከ 19 ላይ አዛዜል የተባለ ጋኔን በወቅቱ ለነበሩት ለቃየል ልጆች እንዳስተማራቸው ተናግሯል። ይህንንም አዛዜልም ለሰዎች ሾተልንና ሰይፍ መስራትን ጋሻ መሰጎድንም ጥሩር መስራትንም አስተማራቸው። ከነሱ በታች የሚሆኑ ስራቸውንም ሌላ ጌጽና አምባሮችን ቅንድም መሸለልንና አይን መኳልን ከተመረጠና ከከበረ እንቁ ሁሉ የሚበልጥ እንቁንም እንሶስላ መሞቅን ሁሉ የዓለምንም ለውጥ አሳዩአቸው በማለት አጋንንት እንዳስተማረ ይገልጻል። መኳኳል ራስን ውብ አድርጎ ማሳመር ብቻ ሳይሆን
ራስንም ለቡዳ መንፈስ ማዘጋጀትም ነው። የቡዳ መንፈስ የሰዎችን ደምግባት ውበት በማየት በአይን የሚገባ መንፈስ ነው። ስለዚህ እላፊ መኳኳል ለዚህ ያጋልጠናል። ወዳጆቼ እጅጉን ተውቦና ደምቆ መታየት ራስን ለሰዎች ብቻ ሳይሆን ለክፉ መናፍስት መስዋዕት አድርጎ ማዘጋጀትም ነው። መጽሐፍ ቅዱስ ከሰባቱ በማርያም ስም ከሚጠሩት ሴቶች ውስጥ በገሊላ ከተማ በመጌዶል ትኖር የነበረችው መግደላዊት ማርያም 7 አጋንንት እንደነበረባትና ጌታ የሚያደረባትን አጋንንት እንዳስወጣላትና ጌታን ታገለግል እንደነበረ በሉቃስ ወንጌል ምዕራፍ 8 ቁጥር 2 በማርቆስ ወንጌል በምዕራፍ 15 ቁጥር 40 እስከ 41 ላይ ተጽፏል። ይቺ ሴት ቅዱስ ሉቃስና ቅዱስ ማርቆስ ከሌሎቹ 7 በማርያም ስም ከሚጠሩት ሴቶች ለመለየትና የተደረገላትን ታምራት ለማስታወስ 7 አጋንንት የወጣላት በማለት ጠርተዋታል። ሁላችንም 7 አጋንንት የወጣላት የሚለውን ስንሰማ መግደላዊት ማርያም 7 አጋንንት እንደወጣላት እንጂ 7ቱ አጋንንት ምን እንደሆኑ አልተዘረዘሩም። ለዚህ ጥያቄ የማርቆስ ወንጌል አንድምታው ይመልስልናል። መግደላዊት ማርያም መልከ መልካምት ነበረቻት። እህቷም ወላድና በሰዎችም ዘንድ መወደድ ያላት ናት። መግደላዊት ማርያም በእህቷ ትቀና ነበርና በዚህና በሌሎች ምክንያት 7 አጋንንት ተጠናወቷት። እነሱም አንደኛው የቅናት አጋንንት፣ ሁለተኛው የትዕቢት አጋንንት፣ ሶስተኛው የስድብ አጋንንት፣ አራተኛው የምንዝር ጌጥ ወይም የሚያኳኩል የሚያጋጌጥ ክፉ መንፈስ፣ አምስተኛ የዝሙት አጋንንት፣ ስድስተኛ የሐሜት አጋንንት፣ ሰባተኛ የሐሰት አጋንንት ናቸው። የወለላይቱ እመቤት ልጆች በመግደላዊት ማርያም ሕይወት ጣልቃ በመግባት ሕይወቷን ያመሰቃቅሉ የነበሩት አጋንንት ዛሬም በእኛ ሕይወት አሉ። ክፋቱ እኛ በመግደላዊት ማርያም ሕይወት ውስጥ የነበሩት አጋንንት በእኛ ቢኖሩም አጋንንት ሳይሆን ልምድ አሊያም ከስነ ምግባር ጉርለት የሚመጡ ጠባያችን ነው የሚመስሉን። በመግደላዊት ማርያም ሕይወት ውስጥ ከነበሩት አጋንንት 7ቱ የተለመዱና የምናውቃቸው ስለሆኑ ከነዛ ውስጥ አንዱን ከርዕሳችን ጋር የሚሄደውን የምንዝር ጌጥ የሚለውን እናያለን። የምንዝር ጌጥ ማለት በመዋቢያ ዕቃ ፍቅር እንድንለከፍና ተፈጥሮን ባልጠበቀ መልኩ እንድንኳኳል፣ እንድናጋጌጥ፣ የተፈጥሮ ውበታችን ላይ እምነት እንድናጣና በራሳችን ፍላጎት እንድንዋብ የሚያደርገን አጋንንት ነው። አይነጥላ በውበታችንና በቁመናችን በሰው ዘንድ መስህብ እንደሌለን በማሳሰብ ኩል እንድንኳል፣ ቅንድባችንን እንድንቀነደብ፣ አርቲፊሻል ጸጉር እንድንቀጥል፣ አርቲፊሻል ዳሌ እንድናንጠለጥል፣ ከንፈራችንን ቀለም እንድንቀባ ወዘተ የሚያደርግ ነው። አይነጥላው በሴቷ ላይ ሆኖ ወንዱን ለማጥመድ ያኳኩላታል፣ ተመልካችንና አድናቂን እንዲያገኙም ያደርጋቸዋል። ያጋንንት በተፈጥሮ ውበታችን ደስተኛ እንዳንሆንና የራሳችንን ሰው ሰራሽ ውበት በመጨመር እንድንሽቀረቀር እንድንንጨባረር የሚያደርገን አጋንንት ነው። ይህ አጋንንት በእግዚአብሔር ስራ ጣልቃ እንድንገባና እግዚአብሔር ሲፈጥረን ያበላሸን ያጎደለብንና ያጎደለን እየመሰለን ይህ ነገር እንዲህ ቢሆን ኖሮ ለራሴም በሰው ፊት አምር ነበር እያስባለ የሚያኳኩል አጋንንት ነው። ዛሬማ ገንዘብ ያላቸው ሰዎች ከምንዝር ጌጥነት አልፈው በፕላስቲክ ሰርጀሪ ወይም በቀዶ ጥገና አካላቸውን ለምሳሌ ከንፈራቸውን፣ አፍንጫቸውን፣ ዳሌያቸውን፣ ባታቸውን፣ እግራቸውን፣ ፊታቸውን፣ መላ አካላቸውን እንደተበላሸ ዕቃ ብዙ ሺህ ብሮችን እየከፈሉ ይሰራሉ። ምዕራባውያን ከምንዝር ጌጥ አልፈው ተርፈው ድንግልናን በድጋሚ ማሰራት ጀምረዋል። አጋንንቱ ስለተቆጣጠረን በተፈጥሮ ጸጋችን ጣልቃ እየገባ ግራ እያጋባ ይጫወትብናል። በነገራችን ላይ አንዲት ሴት እግዚአብሔር የሰጣትን ጸጉር አያምርብኝም ብላ ያምርብኛል ያለችውን አርቲፊሻል ጸጉር ከቀጠለች እግዚአብሔር ጸጉሬን ስትፈጥርልኝ ልክ አይደለህም እያለች ነው። አንዲት ሴት ውበቴ አላማረኝም ደስ አላለኝም ብላ በቅባቱ በዱቄቱ እላፊ ተውባ ውበቷን ከተፈጥሮ ውጭ ካደረገች እግዚአብሔር ውበቴን ስትፈጥር አጉድለሃል እያለችው ነው። አንዲት ሴት በፕላስቲክ ሰርጀሪ መልኳን ካስዋበች፣ ዳሌዋን ካሰራች፣ ከንፈሯንና አፍንጫዋን ካስቀየረች እግዚአብሔርን ስትፈጥረኝ በፍጹም ተሳስታል፣ ስለዚህ የኔ መልክና ቁመና ይሄ ነው እያለች ነው። እግዚአብሔር ሲፈጥረን ለእያንዳንዳችን የሚመጥነንን፣ የሚያስፈልገንን፣ የሚሆነንን፣ የሚጠቅመንንና የምንጠቀምበት መልክና ቁመና ነው የሚሰጠን። እኛ ደግሞ እግዚአብሔር የሰጠንን አመስግነን ስለማንጠቀም የሰው ያየን የሰውንና የተሻለ ያልነውን ስለምንፈልግ
በተሰጠን መልክና ቁመና እናመሰግንም። የሰው ልጅ የሥላሴ ሕንጻ ነው። ሐናጺውም ደግሞ ሥላሴ ናቸው። እንኳን እኛን የፈጠሩ ሥላሴ ቀርቶ ሥላሴ የፈጠሩ ጥሩ መሐንዲስ በሚያነጸው ሕንጻ አይሳሳትም። በመጽሐፈ መክብብ በምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው እንዳለ እግዚአብሔር እኛን ነገሮቻችንን በጊዜው ውብ አድርጎ ነው የሰራው። ሁላችንም ለራሳችን ውቦች ነን። ውቦች ብቻ ሳይሆን የእግዚአብሔር የውብ እጆቹም ስራዎች ነን። የምንዝር ጌጥን እንድንወድ የሚያደርገን አጋንንት ዋናው ዓላማ አንደኛ በተፈጥሮ ጸጋችን ወይም ስጦታችን እንዳናመሰግንና እንዳንተማመን ያደርገናል። ሁለተኛ ለታይታ እንድንቀርብ ያደርገናል። ሶስተኛ ለሌሎች ክፉ መናፍስት አሳልፎ ይሰጠናል። ለምሳሌ ለቡዳና ለዛር ቡዳ መንፈስ። አራተኛ እላፊ በመኳኳላችን በመጋጌጣችን በሰዎች ዘንድ መጠላትን እናተርፋለን። አምስተኛ ዘማዊ ያስመስለናል። ስድስተኛ ለውጫዊ ውበታችን ብቻ እንድንጨነቅ ያደርገናል። ሰባተኛ ለትዕቢት ይዳርገናል። ስምንተኛ ተፈጥሯችን ባልሆነ ውበት እንድንመካ ያደርገናል። ዘጠነኛ ለአላስፈላጊ ገንዘብ ወጪ ይዳርገናል። ብዙ ሴቶች ለውበት ዕቃዎች የሚያወጡትን ገንዘብ አያጡም፣ አስራት ለማውጣት ግን ያጣሉ፣ ይቸገራሉ። አስረኛ ለጤና መጓደል ይዳርገናል። ለምሳሌ ለቆዳ ነክ በሽታና ለቆዳ ካንሰር ይዳርገናል። 11ኛ በእግዚአብሔር ስራ ጣልቃ እንድንገባ ያደርገናል። 12ኛ ለትዳር ህይወት እንዳንመረጥ ያደርገናል። ውበታቸውን ለመጠበቅ አብዝተው የሚኳኳሉ የሚጋጌጡ ሰዎች የተፈጥሮን ውበታቸውን ስለደበቁ በአርቲፊሻል ውበት ስለደመቁ በወንዶች ዘንድ ብዙም አይፈለጉም። 13ኛ ለማንነት ቀውስ ይዳርገናል። ለምሳሌ ያለምንም አደጋ ውበታችንን ቁመናችንን ወይም ተክለሰውነታችንን በፕላስቲክ ቀዶ ጥገና በመናደርገው ራስን ማስዋብ ለማንነት ቀውስ እንዳረጋለን። በዚህ ድርጊቶቻችን ለአጋንንት የጥፋት ዓላማ ምቹ ስንሆን በሰዎችና በፈጣሪ ዘንድ ግን መጠላትን እናተርፋለን። ከዚህ ጋር በተያዘ ለምሳሌ አንዲት ሴት ፊቷ ላይ አሲድ ቢደፋና በዚህም የተፈጥሮ ውበቷ ቢጠፋ በፕላስቲክ ሰርጀሪ ውበቷን ብታስተካክል፣ አንዲት ሴት ወይም አንድ ወንድ በተፈጥሮ እና በሰው ሰራሽ አደጋ ከውበትና ከቁመና ጋር የተያዘ ችግር ቢገጥማቸው ይህንን ችግር ዘመን ባመጣው በፕላስቲክ ሰርጀሪ ቢያስተካክሉት ወይም ወደ ቀደመ ይዞታ ቢመልሱት ኃጢአት አይሆንባቸውም። አይነ ጥላ ያለባት ሴት በተለይ በተፈጥሮ ጸጋዋ ማለትም በውበቷ በቁመኗ ከሌሎች ሴቶች አንሳ እንደምትታይ እንደማታምር ውስጣዊ ስሜት ስለሚሰማት ይህንን ችግር ለመቅረፍና በሰዎች ዘንድ ውብ ሆና ለመታየት ራሷን በመዋቢያ ዕቃ ውስጥ ትሸሽጋለች። አይነ ጥላውም ዓላማው በራስ መተማመንን አጥፍቶ ራስን ለገበያ እንደማቅረብ እይታን የሚፈልግና ተሰናክሎ የሚያሰናክል ነው። አይነ ጥላ መሰሪ ስለሆነ ብዙ ሴቶችን የተፈጥሮ ውበታቸውን በማኳኳል እያስጌጠ የወንድ አይን እንዲገቡ ያደርጋል። የተፈላጊነት ስሜታቸውንም ከፍ ያደርጋል። በዚህ ምክንያት ብዙ ሴቶች የመንፈሱ ሴራ ስለማያውቁ በዝሙት እየወደቁ ድንግልናቸውን አጥተዋል። የምንዝር ጌጥ ክፉ መንፈስ ያለባቸው ሴቶች ጸጉር መቀጠል፣ ያጠረና ገላን የሚያሳይ ልብስ መልበስ፣ መኳኳል፣ እላፊ መጋጌጥ፣ ተፈጥሯዊ ያልሆነ ባዕድ ነገሮችን በሰውነታቸው ላይ መጠቀም፣ ለሰብናቸው ሳይሆን ለውበታቸው ብቻ የመጨነቅ ጠባይ፣ ተውበው አለመርካት፣ ከጸሎት ይልቅ ለመዋብ ረጅም ሰዓት ማጥፋት፣ ቅንድብን መቀንደብ፣ መሸለት፣ ደማቅ ቀለሞችን ከንፈር ላይ መቀባት፣ የአይናቸውን ሽፋሽፍት የተለያዩ ህብረ ቀለማትን መቀባት ወዘተ ነው። የሴቶችን ብቻ አነሳን እንጂ ሴት አይነ ጥላ ያለባቸው ወንዶችም አንዱ መገለጫቸው መጋጌጥ ነው። በነገራችን ላይ ራሄሎ የተባለች ዛር ያለባቸው ሴቶችም እጅጉን መኳኳል መጋጌጥ ያዘወትራሉ። የሰውን እይታን የሚስብ ልብሶችንም ይለብሳሉ። ራሄሎ የተባለችው ዛር ከዛር ነገስታቶች አንዷ ናት። ራሄሎ ውበቷን ገልጣ ለወንዶች በማሳየትና ህይወታቸውን በማበላሸት ትታወቃለች። የራሄሎ መንፈስ ጠባዩዋ እንደ ሙሽራ በልብስ መሽቆጥቆጥን መቀየርን ታዘወትራለች። ለብሶ ደምቆ መታየትን ትወዳለች። ራሷን የተዋበችና እመቤት አድርጋም ትቆጥራለች። ስለዚህ የዚች መንፈስ ተጠቂ የሆኑ ሴቶች የራሄሎ ፍላጎትና ጠባይ ይንጸባረቅባቸዋል ወይም የራሄሎን ፍላጎትና ጠባይ ያንጸባርቃሉ። ልክ እንደ ሴቶቹ ሁሉ ውበትን በመጠበቅ ስም ሴት አይነ ጥላ ያለባቸው ወንዶች ከሴቶቹ ባልተናነሰ መልኩ ይኳኳላሉ፣ ይጋጌጣሉ። በእርግጥ ውበትን መጠበቅ መልካም ቢሆንም ራሳችንን ትዝብት ውስጥ እስኪከተን ድረስ ዘመናችንን በሙሉ
ለሚረክፈው አፈር ለሚበላው ውበታችን ብቻ የምንጨነቅ ሆነ በእውነት ችግር አለብን ማለት ነው። ስለ መንፈሳዊ ውበታችን ሳይሆን ስለ ስጋዊ ውበታችን ብቻ ለምንጨነቀው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 3 ቁጥር 3 ላይ ለእናንተ ጠጉርን መሸረብንና ወርቅ ማንጠልጠል ወይም ልብስን በመጎናጸፍ በውጪ ለሆነ ሽልማት አይሁንላችሁ ያለው ውስጣዊ ውበታችንን በክፋት በኃጢአት በተንኮል በመቀኝነት በቀናት አቆሽሸን ውጫዊ ውበትንና ማንነትን ለማሳመር የምንጥረውን ለመገሰጽ ነው የጻፈው። የወለላይቱ እመቤት ልጆች በመዋቢያ ጥበብ ብቻ የውጭ ውበታችንን አሳምረን የውስጥ ሰብናችን ለማያምረው ለምናስጠላው ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 11 ቁጥር 22 ላይ የወርቅ ቀለበት በሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይለናል። መቼም ለሪያ ወርቁ ምንም አይደለም። ለሪያ ወርቅ በአፍንጫው ቢያደርጉለት አያጌጥበት፣ አይደምቅበት፣ አያምርበት። ውስጣዊ ውበት የሌላት ግን በውጫዊ ውበት የተሽቆጠቆጠች ሴትም እንደሪያ ናት። እንዲሁም በፍላጎታችንና በአይነጥላ መንፈስ መኳኳልና መጋጌጥ ላይ ብቻ ለምናተኩር ሰዎች ጥበበኛው ሰለሞን በድጋሚ በመጽሐፈ ምሳሌ ምዕራፍ 30 ቁጥር 30 ላይ ውበት ሐሰት ነው ደም ግባትም ከንቱ ነው ብሎናል። በእጮኝነት በትዳር ሕይወት የመወደድ ጸጋችን በመኳኳልና በመጋጌጣችን ውስጥ ሳይሆን በእግዚአብሔር ዘንድ ነው ያለው። ለዚህም ነው እግዚአብሔር ለእስራኤል ከእሴይ ቤት ንጉስ እንዲመርጥ ነብዩ ሳሙኤልን ሲልከው እሴይ መልከኛውን ኤልያብን ሲያቀርብለት እግዚአብሔር ሳሙኤልን ፊቱን የቁመቱን ዘለግታቴ ሰው እንዲያይ እግዚአብሔር አያምና ናቅሁት፣ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ብሎ በአንደኛ ሳሙኤል በምዕራፍ 16 ቁጥር 7 ላይ ተናገረው። የኤልያብ ውጫዊ ውበት በዳዊት ውስጣዊ ውበት ተበልጦ ዳዊት ነግሷል። ውጫዊ ውበት ሳይሆን ውስጣዊ ውበት ባላቸው ሰዎች ተበልጠው ትዳር የሚይዙ ብዙ ናቸው። እጮኝነትን ትዳርን እንዲቀጥል ዋስትና የሚሆነው ከእግዚአብሔር ቀጥሎ የውጫዊ ውበት ሳይሆን የውስጣዊ ውበት ነው። ውስጣዊ ውበት ማለት ሰላም፣ ፍቅር፣ ትህትና፣ ደግነት፣ መልካምነት፣ ታጋሽነት፣ የዋህነት፣ አክብሮት፣ ቅንነት፣ እምነት፣ ታማኝነት፣ እውነተኛነት ወዘተ ናቸው። እነዚህን ውስጣዊ ውበት የሆኑትን የያዘ ሰው በሰውም በእግዚአብሔር ዘንድ ይወደዳል። በመንፈሳዊ አገልግሎትም ውጫዊ ውበት ያላቸው ነገር ግን ውስጣዊ ውበት ስለሌላቸው እንደ ዳዊት በእግዚአብሔር ዘንድ ያልተመረጡ ብዙ ኤልያቦች አሉ። ስለዚህ እኛም በመኳኳልና በመጋጌጥ ውበታችንን የጠበቅን መስሎን ለጊዜው በሰዎች ዘንድ ያለንን መወደድ እያየን በእግዚአብሔር ዘንድ መጠላትን እንዳናተርፍ በእርሱ መለኮታዊ ጥበብ ውስጥ ጣልቃ እንዳንገባ ልንጠነቀቅ ይገባል። እንዲሁም የምንዝር ጌጥ የሆነው አይነጥላና የዝሙት አጋንንት በሕይወታችን ጣልቃ በመግባት ወዳልፈለግነውና ወደማንወጣው አዘቅት ውስጥ እንዳይከተል ልንነቃ ይገባል። በዚህ ተግባራችን የአይነጥላ የዝሙት አጋንንትና የቡዳ መንፈስ ሰለባ መሆን የለብንም። ይልቁንም አጋንንታዊ በሽታ እንደሆነ ልታውቁና ልትጠነቀቁ ይገባል። ስትዋቡ ባፈነገጠ ሳይሆን ራስን ለአጋንንት አሳልፎ ባልሰጠ መንፈሳዊነትን በጠበቀ መልኩ በክርስቲያናዊ ጨዋነት ይሁን። ውበት ሐሰት ነው ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች እንዳለው ጥበበኛው ሰለሞን ለሴት ልጅ ውበቷ መልኳ ደም ግባቷ ብቻ ሳይሆን እግዚአብሔርን መፍራቷም ነው። እግዚአብሔርን መፍራት የነፍስ ውበት ነው። በቀጣይ በክፍል 33 አብሮን የተሰደዱ አይነጥላ የቤተሰብ ዛርና የድል መተት የስደት ህይወታችንን ያከብዷል በሚል ርዕስ እንማማራለን። ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።